ስሜ ዶክተር ህሊና መልስ ይባላል። ሜዲካል ዶክተር ነኝ፣ እንዲሁም የቆዳ ስፔሻሊስት ሐኪም ነኝ። በእርግጥ እኔ እዚህ ሆሳና ውስጥ ከረንትሊ የመንግስት ሆስፒታል ውስጥ በቆዳ ስፔሻሊቲ ሕክምና አገልግሎት እየሰጠሁ እገኛለሁ። በትርፍ ሰዓቴ ደግሞ የማስተር ቢልደር ሴንተር የቦርድ ሜምበር ሆኜ አገለግላለሁ። በዋነኝነት የምሰራው በንግስት እሌኒ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ እሰራለሁ። ከተማ ውስጥ በሚገኝ ትልቅ ሆስፒታል እሰራለሁ። በዋነኝነት እዛ እሰራለሁ። በትርፍ ሰዓት ደግሞ አቅራቢያ በሚገኝ ክሊኒክ ላይ አገልግሎት እሰጣለሁ። እንዲሁም ደግሞ አንዳንድ ወደ ሆስፒታል እንዲሁም ክሊኒክ ሄደው ሕክምና ማግኘት የማይችሉ የህብረተሰብ ክፍሎች ደግሞ እዚሁ ባለሁበት በመኖሪያ ቦታ ለሕክምና አገልግሎት፣ ለምክር አገልግሎት ደግሞ በሚጠይቁኝ ጊዜ አገልግሎት እሰጣለሁ፣ አማክራለሁ። ይህንን አደርጋለሁ። ያው በመጀመሪያ ማስተር ቢልደርስን ለማመስገን እፈልጋለሁ። ምክንያቱም ይህን እድልም ስላመቻቸ የህብረተሰቡን ችግር በመረዳት የህክምና ላይ ያለውን ጋፕ በመረዳት ይህንን ደግሞ ለሚመለከታቸው አካላት ለማስተላለፍ ይህንን ፕሮግራም ስላዘጋጀ ማስተር ቢልደርስን ለማመስገን እወዳለሁ። እንዲሁም ደግሞ እዚህ ላይ ተባብረው መስራት ለሚፈልጉ በተለያዩ ቅድም በገለጽኳቸው መንገዶች በትሬኒንግ ሊሆን ይችላል፣ በተለያዩ ሰፖርቶች እኛን ሰፖርት ማድረግ ለሚፈልጉ በቆዳ ህክምና ሊሆን ይችላል። ከዛም ባለፈ በሙያቸው እኛን ማገልገል ለሚፈልጉ ለማንኛውም አካላት ፈቃደኞች እንደሆንን አብረን ለመስራት እንደምንፈልግና ዝግጁ እንደሆንን ለመግለጽ እፈልጋለሁ እና ለሚደረግልን ለማንኛውም አይነት ትብብር አስቀድሜ ለማመስገን እፈልጋለሁ። ስሜ መስከረም ተስፋ ይባላል። የምኖረው ወለቴ ነው። አካባቢ ደግሞ መስጊድ ሰፈር ይባላል። አንድ ቤት ውስጥ ልጆች ብቻ 8 ነን። ከእናት ከአባት ጋር 10 ነን። 10 ቤተሰብ ነው የምንኖረው። የገቢ ምንጫችን ሸማ ፋዘር ይሰራል። አንዴ ደግሞ ሲያማው አይሰራም። ብራዘር ከትምህርት ቤት እየተመለሰ አንዳንዴ ያግዟል። ሌላውን ደግሞ እኔና ማዘር ልብስ በማጠብ ሃይላንድ በመልቀም እንተዳደራለን። ሃይላንድ ለመልቀም ስንወጣ መዳበሪያ ይዘን እንወጣለን። ስንለቅም በስናነሳ ምንም ጊዜ በእጃችን ነው የምናነሳው። ያ መዳበሪያ ትርፍ መዳበሪያን በወገባችን ይዘን ሌላ ምን ለቅመውን ደግሞ በእጃችን ይዘን እንለቅማለን። ሲሞላ ደግሞ ጠቅጥቀን አንድ ቦታ እናስቀምጥና ድጋሜ ደግሞ ሌላውን ለመልቀም እንሄዳለን ማለት ነው። ከዛን አጠራቅመን ደግሞ ለመሸጥ ወደ ኖክ እንሄዳለን። ካልሆነም ደግሞ እዚህ አንዳንድ አካፋፋዮች አሉ ወደ ካራ አካባቢ፣ ለነሱ ሄደን እናስረክባለን ማለት ነው በኪሎ። ነበርኛ ጓደኞቼ አሁን ትምህርት ቤት ሲሄዱ ምናምን በጣም ቀናለሁ፣ አለቅሳለሁ ቤት ገብቼ። ግን ያው በቃ እድሌ ነው ብዬ አንዳንዴ አስባለሁ። ቤት ደግሞ አሁን ትናንሾችም እንደኔ እንዳይሆኑ ፈልጋለሁ። እኛ እንዳቋረጥ ነው እንዳያቋርጡ፣ እነሱ ደግሞ ከኛ የተሻለ ጠንክረው እንዲማሩ ነው የምፈልገው። ለዚህ ድርጅት ማስተላለፍ የምፈልገው በቅድሚያ አመሰግናለሁ። እንደዚህ አይነት እድል የትም አናገኝም። እግዚአብሔር ይስጣችሁ። እውነት አንዳንዴ እያለን ነው ሰው የሚቀርበን፣ ሳይኖረን ሲቀር እህት ወንድም ራሱ ይሻሻል። አስባችሁ ስለመጣችሁ ስላገዛችሁ እናመሰግናለን። በእናቴም በአባቴም ስም አመሰግናለሁ፣ በወንድሞቼም ስም። ስሜ አመልማል ደምሴ ይባላል። ልብሶች እየዞርኩ አጥባለሁ። እንጀራም ተሆነ ቤትም አጽጂ ተሆነ እሱን እየዞርኩ እሰራለሁ። ልጆቼ 3 ናቸው። የ12 ዓመት፣ የ10 ዓመት፣ የ3 ዓመት። ያው ሰራለሁ። አሻሮም ይሄ እንዴ በቃ የሚሰራ ብቻ ይሁን አልመርጥም። ታላመመኝ በስተቀር አልመርጥም፣ እሰራለሁ። ማለት አንዳንዴ ልቤን ያመኛል፣ ሁለተኛ ወገቤን ምናምን ልብስ በጣም አብዝቼ ሳጥብ በአንድ ቀን 4-3 ቤት ሳጥብ ወገቤን ያመኛል። ገባሽ? ያው እኔ ያመኛልና አልጠብቀው የራሴን መስራቴን ብቻ ለልጆቼ ዳቦ ይዤ መግባቴን ስለሆነ የምፈልገው ያመኛልና ምን አለ ያን ጊዜ ሰራም መተኛት ቤት ውስጥ ለምን ባለኝ ነው ያለችኝን አወጣና ያው ዳቦም ቢሆን ምንም ቢሆን ቆሎም ቢሆን አብልቼ እንዳድር ነው ልጆቼ። ገባሽ? እንዳይራቡብኝ ማለት ነው። ምለፋው ለነሱ ማለት ነው።
ለፍቼ እነሱም ትልቅ ደረጃ እኔ እንዳልተማርኩ ሳብ ልጆቼን ደግሞ ግዴታ ማስተማር ስላለብኝ ማለት ነው። እኔ እናቴንም አላቅ አባቴንም አላቅ እዚህ ሀገር ስታመጣኝ አክስቴ አስተምርሻለሁ ብላ ነው ያመጣችኝ። ግን ያው ራሴን እንደዳርኩ ነው የምቆጥረው ማለት እችላለሁ እኔ ለራሴ ማለት ነው። ስለዚህ አባታቸው በጣም ባለጌ በጣም ማለት ነው በነግርሽ የማይገባ ይሄ ግርግዳ የሚናገር ቢሆን ግርግዳው ይናገራል ማለት ይችላል። ገባሽ? ማልበላበት ጊዜ አለ። ለምን እነሱን ብዬ ማለት ነው የኔን አንጀት አጥፌ እነሱን ለማጥገብ ነው የምፈልገው ፍላጎቴ ማለት ነው። እና ከባድ ነው። በቃ እንግዲህ ከእግዚአብሔር ጋር እናንተ ደግሞ መጣችሁ። ያው እናንተ ደግሞ መድኃኒዓለም እድሜና ጤና አሁን ደግሜ ነው የማመሰግነው። እድሜና ጤና ይስጥል። ረጆቹንም እንደዛ እድሜና ጤና እነሱንም ያበል። Spirit